ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም ያለን ወደ አላህ ተመላሾች ነን። አላህ ወጥቶ ከመቅረት አላህ ሱብሓነሁ ወተዓላ ይጠብቀን። ወጥተው ከመቅረት ያ ረቢ በጣም ነው የሚከብደው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አለው አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ ደስ የማይል ለጆሮ የሚዘገንን ነገር ነው ይዤላችሁ የመጣሁት ማለት ነው። አላህ ወጥቶ ከመቅረት የጠብቀን ያልኩባችሁ ምክንያት አንዲት የስደት እህታችን ወደ አኼራ ሄዳለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከሞቱ አሟሟቱ የሚባለው ነገር በጣም ነው የሚከብደው ማለት ነው። ይች ልጅ እንግዲህ እንደ ማንኛውም ሰው ያልፍልኛል፣ ሰርቼ እለወጣለሁ፣ የተሻለ ህይወት ይኖረኛል ብላ አስባ እንደ ማንኛውም ዜጋ ከአገር ተሰዳ መታለች። አሁን ላይ ግን ያ ሁሉ ህልሟ ተቀይሮ ያ ሁሉ ነገሯ እንትን ብሎ ህይወቷን ለማለፍ ደርሷል ማለት ነው። በትናንትናው ዕለት እንግዲህ በደማም ሳውዲ አረቢያ በደማም ከተማ ውስጥ አንዲት ሀበሻ ስደተኛ እህታችን በአረቡ ተገላ ተገኝታለች ማለት ነው። ይህም የሆነው እንግዲህ በቢሮ ውስጥ ነው። አሰሪዎቹ አይደሉም ይሄን ነገር እየፈጸሙባት፣ ቢሮ ሄዳ ነው። በቢሮ ውስጥ ነው በድብደባ እንደምትመለከቷት በምስሉ ላይ በመደብደብ ህይወቷ ያለፈው ማለት ነው። በጣም ነው የሚያሳዝነው። ሀበሻ ራስ በራሳችን መባላት፣ ይሄ ሁሉ ወገን ለወገን አለመድረሱ ነው የሚያሳየው። ይቺ እህታችን እንግዲህ አረቡ የቢሮ ኃላፊ እንደሆነ ነው የተነገረው። ግን በዛ ውስጥ ሀበሾች አሉ። እንዴት ዜጋቸው ስትገደል ዝም ይላሉ? ዜጋ ባትሆንስ? የሰው ልጅ በእንደዚህ አይነት መልኩ መገደል ህይወቱ ማለፍ አለበት? መንግስት እንግዲህ በየቦታው አቋቁመዋል ለስደተኞች። ግን እነዛ ሰዎች የት ነው ያሉት? የሆነ ነገር እየደረሰብን ነው፣ አካላችን ላይ ጥቃት እየደረሰ ነው፣ ድረሱልን፣ መፍትሄ አድርጉ ሲባሉ ታገሱ። ይሄን ሁሉ ልትቋቋሙ ነው የመጣችሁት። ስለዚህ ታገሱ፣ ትንሽ ስሩ፣ 1 ሳምንት ስሩ፣ 2 ሳምንት ስሩ እያሉ ያው እንግዲህ ዜጎቻችን በዚህ አይነት መልኩ ህይወታቸው እያለፈ ነው። በተለያየ ሶሻል ሚዲያ የምንሰማው ለጆሮ የሚዘገንን ብዙ ተግባራቶች እየተደረጉ ነው። በጣም ነው የሚያስጠላው። ይሄ ሁሉ የምን ችግር ነው? የኛው የራሳችን ችግር ነው። እኛ ራስ በራሳችን ካልተጋገዝን ካልተሸፋፈንን እኛን ማንም ሊረዳን አይችልም። ስለዚህ የሚመለከታችሁ የህግ አካል የሆናችሁ እንደዚህ አይነት ደረጃ ከመድረሱ በፊት ለሌሎችም እህቶቻችን በፍጥነት የሆነ ነገር እንዲደረግ ግዴታችሁን ተወጡ። በጣም ነው የምታሳዝነው። አሁን እንግዲህ ከሷስ አንድ የሆነው ከአላህ ሱብሓነሁ ወተዓላ ጋር ተገናኘች። ቤተሰቦቿ አሁን ሰርታ ትመጣለች፣ አሁን ስልክ ትደውላለች እያሉ ያልታደለ ቤተሰብ ይህንን ዜና ሲሰሙ ምን ያክል ልባቸው እንደሚሰበር መገመት አያቅተንም። በጣም ነው የምታሳዝነው። አላህ ጀነቱል ፊርደውስን ይወፍቃት ኢንሻአላህ። ለቤተሰቦቿንም መጽናናትን እመኛለሁ። በጣም ነው የምታሳዝነው። ወጥቶ ከመቅረት አላህ ሱብሓነሁ ወተዓላ ይጠብቀን።
ቢሮ ላይ አሁን በጣም እየደበድባሉ። ምን ይላሉ? ውሸት ነበር የሚመስለኝ እኔ በገዛ ቤተሰቤ ስላየሁት ነው። ከሴትዮዋ ጋር ሳትስማማ ቀርታ እንደዚህ ቢሮ ወሰደቻት። ቢሮ ወስዳት ቢሮ ያለው አረብ እንደሚደበድብ ነገሩኝ አለች። ሌሎች ሀበሾች ማለት ነው። እና አንቺም ያለሽን ሁሉ እሺ ማለት ነው ያለብሽ እንጂ እሱ በሚልሽ ተቃራኒ ከሆነሽ ከተከራከርሽው ይመታሻል እያሉ ይሉኝ ነበር አለች። ይሄ ሁሉ ሲደረግ ግን ሲማታም ሆነ ሲቆጣ ሀበሾች አሉ፣ ግን ምንም አይነት ምላሽ እንደማይሰጡ ነው የነገረችኝ ማለት ነው። አሁን ደግሞ ያው ከመማታትም አልፎ ህይወቷን እንግዲህ ነጥቋታል። እስኪ አሁንም ተረባርበን ይችል ልጅ ደሟ መመለስ አለበት። በየሀገሩ እየተሰደድን ለነገሩ ምን በየሀገሩ ሀገራችንስ መች ሰላም ነው? የሰው ልጅ እንደ ዝንብ እየረገፈ እየቀረ ነው። ሀገራችን ላይ እየተሰቃየን ስደትም ደግሞ አማራጭ አድርገን ስንመጣ ደግሞ ይሄ ነገር እየደረሰብን ነው። የሚመለከታቸው አካላቶች ዝም አትበሉ፣ የበኩላቸውን ድርሻ ተዋጡ። የተቀመጣችሁበትን ዓላማ አትርሱ። እና ሊላሂ ወኢና ኢለይሂ ራጂዑን። እኔ በጣም ነው የደነገጥኩት ማታ ስሰማ ማለት ነው። ሌሎችም ብዙ ነገሮች እየተባለ ነው። በአረብ ሀገራቶች ላይ ብዙ እህቶቻችን እየተሰቃዩ ነው የሚገኙት። ይሄ ነገር እየደረሰብን ነው ብለው ሲሏችሁ ለምንድን ነው ቢሮዎቹ ስራ በዛብን ስትባሉ ከእረፍት ሰዓት በላይ የምንሰራው ይበዛል ስትባሉ ልትሰሩ ነው የወጣችሁት፣ አርፋችሁ ስሩ የምትሉ አላችሁ። ምግብ ራበን ምግብ የለም ተብሎ ሲነገራችሁ በቀን አንዴ ሁለቴ ምግብ ካገኘሽ ልትሰሪ ነው የመጣሽው፣ አርፈሽ ስራሽን ስሪ እያላችሁ ከአቅማችን በላይ አታድርጉብን። እኛ መቼም አንዲት ልጅ ለስራ ወጥታ ሳትቋቋመው ስትቀር ከአቅሟ በላይ ሲሆኑባት ነው ነገሮችን ወደ እናንተ የምታመጣው እንጂ ሁሉን ነገር ትሞክራለች። አልፈዋለሁ ዋጣዋለሁ ብላ ትታገላለች። ከአቅሟ በላይ ሲሆን ነው ወደ እናንተ የምትመጣው። ስለዚህ የእናንተ ምላሻችሁ ደግሞ በተቃራኒው አትሆኑ። ከአረቦቹ ግን ሆናችሁ እኛንም አታጥቁን። እናንተ ለእኛ ስትቆረቆሩ አረቦቹም ያከብሩናል። እናንተ ስታጣጥሉን ስታዩ እናንተ አርፋችሁ ስሩ፣ እንደዚህ አድርጋችሁ ልትሰሩ ነው የመጣችሁት ብላችሁ ስትሉ እነሱ ደግሞ እናንተ ከነሱ ጎን በቆማችሁ ቁጥር ለእኛ ከባድ ነገር እያደረሳችሁብን ነው። ስለዚህ የሚመለከታችሁ የአቅማችሁን ታገሉ። ከአቅማችሁ በላይ የሆነውን ደግሞ ለበላይ አካል አሳልፋችሁ ስጡ። በቢሮዎች እኔ በአይኔ እንኳን ብዙ አይቻለሁ።